الله ነብዩን አለይሂ ሰላቱ ወሰለም ያከበረበት አንዱ መንገድ ሱረቱል በለድ በጣም በቃ ጥላቻ ያለበት ሰው አይኑ ላይ ነው የሚያስታውቀው። እሳቸው ከሀገር ለማባረር የሚደረግ ማንኛውም እንቅስቃሴ አላህ ቁርአን አውርዶ ሱረቱል በለድ የሚባል ሱራ አውርዶ ነው የተቃወመው። ሰው በሃይማኖቱ ምክንያት መጠላት የለበትም። ኖ መባል ያለበት ነገር ኖ መባል አለበት። ለማን አሁን የጠንቋይ ንግግር አይደለም የገጣሚ ንግግር አይደለም ካለ እነሱ ምን ብለዋል ማለት ነው አይባልም እንዳትሉ ገብታችኋል። ሰው መደራደር የሌለበት ነገር ቢኖር በዜግነት ኢትዮጵያዊ ዜግነት ሲሰጥ አላህ ይሳሳት ነው። ምክንያት አለ الذي خلق سبع سماوات طباقا ለመልእክተኛው አለይሂ ሰላቱ ወሰለም የዜግነት መብት ጠበቃ ሆኖ አላህ ቆመ። لا اقسم بهذا البلد وانت حل بهذا البلد። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። አክበር የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላችኋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة البلد. بسم الله الرحمن الرحيم. لا أقسم بهذا البلد. لا أقسم لا توكيد لا توكيد no more emphatic ሲያደርገው ነው absolutely እንደማለት ነው። በእርግጥም لا exclamation mark absolutely በእርግጥም أقسم እምላለሁ بهذا البلد በዚች ሀገር እምላለሁ ይላል አላህ። ሱረቱል በለድ ተሻቢህ መጣሊያቸው ተመሳሳይ ከሆኑ ሱራዎች ያላት እህት ሱረቱል ቂያማ ናት። ላ ኡቅሲሙ ቢየውሚል ቂያማ لا أقسم بهذا البلد بأزيج حجر املالو سيل ربنا جل وعلا يقصد مكة المكرمة. ملكتنيو عليه الصلاة والسلام يتولدوا بت قرآن يورد بت يمدر النبرت يبركا ما أكل لما جمع رجزي يعملوا سفرة لسولجوج يتجنب بابات ቅድስቲቷ ቦታ መካን። ነገር ግን አላህ لا أقسم بهذا البلد ነው ያለው። በመካ المكرمة አላለ። በመካ እምላለሁ አላለ። በዚች ሀገር ነው ያለው። ለምንም ስሟን አልጠቀሰም። ለምን በዚች ሀገር አለ? ይሄ ማወቅ እጅግ በጣም አስፈላጊ ነው። በመጀመሪያ ደረጃ ማንኛውም አላህ የሚምልበት ነገር ምንድነው ብለናል? to magnify ነው። አላህ የሚልበት ነገር በአጠቃላይ ረቡና ጀለ ወዐላ يقسم بهذا البلد لكي يعظمها ሀገሪቷን ሲያልቃት እሱ ዘንድ የተወደደች መሆኗን magnificent nature እንዳላት ሀገሪቷን ለማሳየት ነው። ልክ ከዚህ በፊት እንዳሉት ሱራዎች والفجر የፈጅር لكي يعظم الفجر اقسم بها والشمس وضحاها والضحى والنجم والشمس በሌሎች ፍጥረታቶች አላህ ሲምል ማግኒፋይ ሊያደርጋቸው ነው ሊያልቃቸው ነው ብለናል ከዚህ በፊት። ልክ እንደዚሁ አላህ لا أقسم بهذا البلد ሲል መካን ተዕዚም ለማድረግ የተደረገ መሐላ መሆኑን ማወቅ ያስፈልጋል።
لماذا هذا البلد ይች ሀገር ለምን አለ ለምን ጀስ መከተል ሙከረማ አይደም ለሚለው አንደኛ ከሱረቱል ፈጅር ጋር ያለው ትስስር ሱረቱል ፈጅር ላይ ያየናቸው ሀገራቶች ፈሳድ የተስፋፋባቸው በመድር ላይ ድንበር ያለፉ መሪዎችና ህዝቦችን ያስተናገዱ መሆናቸውን አይተን ነበር ነገር ግን አላህ ቅዱስ ያደረጋት አላህ የባረካት አላህ መልእክተኛው አለይሂ ሰላቱ ወሰለም እንዲወለዱባት የወሰነ ኢብራሂምና እስማኤል ካዕባን የገነቡባት ታላቅ ሀገር አለች የተባረከች ሀገር አለች ሁሉም ምድር የተወሰኑ ሀገር ክፍሎች ይኖራሉ በዛሊሞች የሚበከሉ አላህ ደግሞ የሚጠብቃት ሀገር አለች ከቦታም አላህ ይመርጣል ከቀንም ይመርጣል ከወርም ይመርጣል ምርጫው የሱ ነው ሁሉም ነገር የሱ ስለሆነ ማለት ነው አንደኛው ከሌሎች ሂስቶሪካሊም ከታሪክም አንፃር እስከ ዓለም ፍጻሜ ድረስ አላህ ካላቃቸው ስፍራዎች መካከል አንዷ መካ ናት ሌላው ሱረቱል ኢስራ ምዕራፍ 17 ላይ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله بيت المقدسنا بزوراو ያሉ ስፍራዎች የተባረኩ ናቸው አላህ ከቀን የሚመርጠው ቀን አለ ላይክ ጁማ ከወራቶች ላይ ከረመዳን ከቀናቶች ላይ ወይም ከሌሊቶች ሱረቱል ፈጅር ላይ ያለው ወልፈጅሪ ወለያሊ العشر አለ ከቦታ ደግሞ እንደ መካና ቤተል መቅደስ የመሳሰሉ ስፍራዎች ማለት ከመጀመሪያው ከሱረቱል ፈጅር ጋር ትስስር ሊያሳየን ስለፈለገ ነው የተበከሉ ሀገራቶች አሉ የተቀደሰች ደግሞ ሀገር አለች ተግባብተና الذين طغوا في البلاد فاكثروا فيها الفساد እዚህኛው ሀገር ደግሞ ስትመጣ الله يقسم بها لكي يعظمها لا اقسم بهذا البلد يعني ሁለተኛ ለነብያችን አለይሂ ሰላቱ ወሰለም ክብር ሲባል የተማለ መሐላ አላህ ነብዩን አለይሂ ሰላቱ ወሰለም ያከበረበት አንዱ መንገድ ሱረቱል በለድ የሀገር ምዕራፍ ብሎታል በይዘው ሱረቱል በለድ ከመጀመሪያ ጀምሮ ያሉ አያቶች አላህ መልእክተኛውን አለይሂ ሰላቱ ወሰለም ለማክበር ያወረደው ሱራ ከዚህ በፊት እንዳየነው የአላህ መልእክተኛ አለይሂ ሰላቱ ወሰለም በቁርአን መነጽር ማየት እጅግ በጣም አስፈላጊ ነው የሚገርም ነገር ነው ማሳያችሁ ዛሬ ሱረቱል በለድን አላህ ለምን እንዳወረደ ታውቃላችሁ ከነግራችኋለሁ ለምን እንዳወረደ لا اقسم بهذا البلد ከመልእክተኛው ጋር ያለው ትስስር ምንድነው ታውቃላችሁ የመልእክተኛውን አለይሂ ሰላቱ ወሰለም የመካ ሙሽሪኮች በተለያየ አይነት መንገድ መልእክተኛው አለይሂ ሰላቱ ወሰለም ላይ ተጽዕኖ ያሳድሩ ነበር ከስነ ልቦናዊ ጥቃት ጀምሮ ከዚህ በፊት ተነጋግረናል ስነ ልቦናዊ ጥቃት ስንል መልእክተኛው አለይሂ ሰላቱ ወሰለም ላይ ካራክተር አሳሲኔሽን ማድረግ ስማቸውን ማጠልሸት መልእክተኛው አለይሂ ሰላቱ ወሰለም ህዝቡ እንዳይቀበላቸው የማድረግ ሶሻል ቦይኮት ብለን የምንጠራው ከዚህ በፊት ተነጋግረናል አይደል የነበራቸው ፕሮብሌሞች ከነዛ መካከል አንዱ ሳይኮሎጂካል ቶርች ነበር ካራክተር አሳሲኔሽን ብለን የምንጠራው ማለት ነው ይሄን በጽፉ ጥሩ ነው ካራክተር አሳሲኔሽን ሳይኮሎጂካል ቶርች ከዛ ሶሻል ቦይኮት ማህበረሰቡ እንዳይቀበል ማድረግ ማግለል ስራዎች ሶስተኛው ፖለቲካል መብቶች አሉ አንድ ሰው በአንድ ሀገር ላይ ሲኖር ፖለቲካዊ መብቶች አሉት ሰዋዊ መብቶች አሉት ሰዋዊ መብታችንን የሚያስጠብቀው የፖለቲካሉ ሲስተም ነው ሀገር የምትዘረጋው የፖለቲካ ሲስተም ሰዋዊ መብትህን ተጠብቆ እንዲቆይ ያደርጋል ከናንተ ውስጥ እስቲ የኢትዮጵያ ህገ መንግስት ያነበበ ሰው የኢትዮጵያ ህገ መንግስት ያነበበ ሰው very good አንድ ሰው ብቻ ፎዚያ ሁለት እሺ ሌሎቻችሁ አንድ ሰው የሚኖርበት ሀገር ዜጋ እስከሆነ ድረስ ህገ መንግስቱን ማንበብ አለበት እሺ ህገ መንግስት አንብቡ
ባይዘው በጣም ውብ የሆኑ ህግና ስርዓቱ እንትኖች አሉት ከመንግስት ውስጥ ተፈጥሯዊ ስለሆነ ማለት ነው አላህ የሚፈልጋቸው ምን ልንወያይባቸው የምንችል ልናሳድገው የምንችል ምናምን መንግስት ስርዓቶች እንዳለ ሁላ ተፈጥሯዊ የሆኑ በጣም እኔ 8ኛ ክፍል ነው 7ኛ ክፍል እያለሁ ነው ያነበብኩት የኢትዮጵያ ህገ መንግስት እና ቤት ያለ ኮንስቲቱሽን በእንግሊዘኛውም በአማርኛውም በጣም አሪፍ ነው አንብቡት ለማንኛውም በህገ መንግስት ስርዓት ውስጥ አንድ ሰው በአንዲት ሀገር ላይ ዜግነት የሚያገኝባቸው መንገዶች አሉ ለምሳሌ ኢትዮጵያ ውስጥ ዜግነት ከምታገኝበት መንገድ መካከል አንዱ መወለድ ነው መልእክተኛው አለይሂ ሰላቱ ወሰለም መካ ነው የተወለዱት አውቶማቲካሊ መካ ከተወለዱ የመካ ዜግነት አላቸው ማለት ይህን ዜግነታቸው በምንም አይነት መልኩ ሰዋዊ መብታቸው ፖለቲካዊ በሰላም የመኖር መብታቸው መነፈቅ የለበትም አላህ وانت حل بهذا البلد ይላል ተመልከት لا اقسم بهذا البلد መካ ያላለበት ምክንያት لا اقسم بهذا البلد በዚች ሀገር እምላለሁ በዚች ማለት አንተ ባለህበት ሀገር ዜግነት ባለ ሀገር ቀጥሎ وانت حل بهذا البلد ይላል وانت حل بهذا البلد ሸፍኑልኝና لا اقسم بهذا البلد ከዛስ ወዋሊዲው ወማወልድ ሁለቱ መሐላ ናቸው ሁለቱ لا اقسم بهذا البلد ከዛ ወዋሊዲው በአባትም እና በልጅ እምላለሁ ወዋሊዲው ወማወልድ መሐላ ያለው وانت حل بهذا البلد አንተ በዚህ ሀገር ሰፋሪ ነህ ማለትም وانت حل ማለት የዜግነት መብት አለ መካዊ እንደመሆን መጠን በመካ የመኖር የዜግነት ፉል አውቶሪቲ አለ የዜግነት መብት ነው መካ ውስጥ መኖር ቅድምም ብያችኋለሁ መካዎች የመካ ዜጎች ሙሽሪኮቹ መልእክተኛው አለይሂ ሰላቱ ወሰለም ላይ ሲዘነዝሩ ከነበሩት ጥቃቶች መካከል አንዱ ሳይኮሎጂካል ነው ብለናል ካራክተር አሴሲሽን ነው ከፍ ሲል ሶሻል ቦይኮት ነው ማህበረሰቡ እንዲያገላቸው ማድረግ ከፍ ሲል የፖለቲካ መብቱን መንጠቅ ነው ታውቃለህ የፖለቲካ መብታቸውን መንጠቅ ማለትም የዜግነት መብታቸውን ለመንጠቅ ዜግነታቸውን ለመውሰድ የሚደረግ ጥረት ማለትም እሳቸው ከሀገር ለማባረር የሚደረግ ማንኛውም እንቅስቃሴ አላህ ቁርአን አውርዶ ሱረቱል በለድ የሚባል ሱራ አውርዶ ነው የተቃወመው لا اقسم بهذا البلد ووالد وما ولد በመሃል ግን እናንተ ነገሩ ምን ይባላል ጁምላ اعتراضية አድርጎ በመሃል وانت يا رسول الله عليه الصلاه والسلام وانت حل بهذا البلد تملكت وانت حل بمكه انت መካ ممكن ሌላ መካ የሚባል ሀገር ሊኖር ይችላል no I am talking about this መካ بهذا البلد እዚህ ሀገር የመኖር የመስፈር የዜግነት full authority አለ ሙሉ ስልጣን አለ የዜግነት መብት ነው በእምነት ምክንያት በአስተሳሰብ ምክንያት በእይታህ ምክንያት አንተ ወደምታምንበት እይታ ሌሎችን በመጥራት ምክንያት እንደ ሀገር ዜጋ ያለ መቆጠር አባዜ የተሳሳተ አባዜ ነው አንድ ሀገር ላይ ሰው እየኖረ የተለየ መልከታ ሊኖረው ይችላል it's okay ሐሳቡን በሐሳብ መታው ዲቤት አድርጉ ተወያዩ ኢንተሌክቹዋል አርጊመንት ይኖራችሁ እንጂ የዜግነት መብቱን መንጠቅ አትችልም ተመልከቱ አላህ እንዲህ ማለት ይችላል لا اقسم بهذا البلد ووالد وما ولد وانت حل بهذا البلد لماذا قدم አላህ መሐላውን ጣልቃ አስገብቶ ለምንድን ነው وانت حل بهذا البلد ያለው ዋናው ጉዳይ መሐላው ነው ከመሐላው immediately ዋናው የሚያስፈልገው you need to know one thing አንድ ነገር በአእምሮአችሁ ማወቅ ያለባችሁ لا اقسم بهذا البلد ووالد وما ولد የሚለውን ከማንበባችሁ በፊት وانت حل بهذا البلد الذي خلق 7 سماوات طباقا ለመልእክተኛው አለይሂ ሰላቱ ወሰለም የዜግነት መብት ጠበቃ ሆኖ አላህ ቆሟል በቃ የሚገርም ነው በነገራችን ላይ it's አያላቅም ለእናንተ ካልገረማችሁ አላለም ለኔ
ቁርአን ወርዶ ሱራ ወርዶ ሱረቱል በለድ እና አላህ is defending citizenshipአቸውን የዜግነት መብታቸውን ጉዳይ ላይ ጠበቃ ቆሞ አይ لا أقسم بهذا البلد وأنت حل بهذا البلد ووالد وما ولد هذا شيء عجيب የዜግነት መብታቸውን ለመንጠቅ የመካ ሙሽሪኮች ብዙ ሞክረዋል መጨረሻ ላይ እነሱ ሳይሆን የነጠቁት አላህ አላማ ስለነበረው ፕላን ስለነበረው ብቻ መልእክተኛው እንዲያደርጉ ሂጅራ እንዲያደርጉ ፈቅዶላቸዋል ስለዚህ የዜግነት መብት አንድ ነገር ልንገራችሁ ስለ መብት በተመለከተ መልእክተኛው አለይሂ ሰላቱ ወሰለም ሲራቸውን ታሪካቸውን ባይዘው ዲፕሊ በጣም ማጥናት አንድ ትውልድ እንደ ትውልድ እንዲሻገር እጅግ በጣም ትልቅ ብሪጅ መሆን ይችላል ድልድይ መሆን ይችላል እንደ ህዝብ እንዴት መልእክተኛው አለይሂ ሰላቱ ወሰለም ጣላቶቻቸው የጀመሩት ካራክተር አሳሲኔሽን ነው ሳይኮሎጂካል ቶርች ነው ስለ ልቦናቸውን ስማቸውን ማጠልሸት ለምሳሌ ቁርአን ሱረቱል ቀለም ምዕራፍ 68 ቁጥር 51 ላይ وَإِنْ يَكَادُ الَّذِينَ كَفَرُوا لَيُزْلِقُونَكَ بِأَبْصَارِهِمْ لَمَّا سَمِعُوا الذِّكْرَ እነዛ የካዱ ሰዎች በአይናቸው አንስተው ሊያፈርጡ ይቀርባሉ ይላል the way they look at him is completely ugly ነው በጣም አስቀያሚ የሆነ እይታ እና የሆነ ሰው በጣም በቃ ጥላቻው ያለበት ሰው በአይኑ ላይ ነው የሚያስታውቀው እና ምታይሽ አስተያየት አለ ማለት ነው ያ ማለት ነው ባይዘው ሁሉም ሰው ማለት ነው በጣም worst የሆነ አስተያየት ማየት የሚችልበት አቅም አለው አይገርም ሁላችንም አይንኮስ በጣም ፓወርፉል ነገር ነው እና በአይናቸው አንስተው ሊያፈርጡ ይቀርባሉ ይላልና መልእክተኛው ሲያልፉ የሚያዩባቸው መንገድ አለ ሱረቱል ሙጠፊፊን ነበር ተዚላችኋል ምዕራፍ 83 ሱረቱል ሙጠፊፊን ላይ ማን ነው የሚያስታውስ ሱረቱል ሙጠፊፊን ላይ አማኞችን በተመለከተ ወኢዛ መሩ ቢሂም የተጋመዙና አማኞች ሲያልፉ ይተቃቀሳሉ አይደል መልእክተኛውም አልቀረላቸውም ወእየካዱ الذين كفروا ليذلقونك بأبصارهم لما سمعوا الذكر በአይናቸው አንስተው ሊያፈርጡ ይቀርባሉ ከዛስ የሆነ ሰው መጀመሪያ ዝም ብሎ ነው ያይሻል የሆነ አስተያየት አለው ማለት ነው ከዛ አስተያየቱን ቶለሬት ካደረጋችሁ ያድጋል አይዘው it's ወሳኝ ነገር ነው የምነግራችሁ በደንብ አዳም ያድግና ምን ይሆናል ምላስ ይሆናል ከዛ አያው ምን ይላል አለ ኖታችሁ ላይ አይደል ሱረቱል ቀለም 51ኛው አያ ከዛስ ወየቁሉና ኢነሁ ለመጅኑን ያለማቋረጥ እርሱ ምንድነው ይላሉ እብድ ነው አየህ አሁን ከእይታ ወደ ምን ከፋለ በአይንህ ባይዘው በአይን አንድ ሰው አንስተ ማፍረጥ ይችላል ያ አንስተ ታፈርጠዋለህ በቃ ቀንም ሙሉ እንትን ቀንሽን በቃ ብልሽት የሚያደርግ አስተያየት የሆነች ብታይስ ይችላል ያ ሳምንት ሁሉ ሊቆይ ይችላል ባይዘው ምንም እኮ አልተናገረችም just the way she look at you is it speaks volume ከዛ ወየቁሉና ኢነሁ ለመጅኑን ያለማቋረጥ ባንደበታቸው ደግሞ መጅኑን ነው ይላሉ ከእይታ ወደ አፍ ከፋል ካፍ ከፍ ሲል ማለት ካራክተር አሳሲኔሽን አይደል ከዛ ቀጥሎ ሶሳይቲ ውስጥ ይሄድና you know what don't listen to him እሱን አትስሙት ምናምን ነው ብዙ ነገሮች አሉ ኦኬ ልክ ፊርዖን እንዳደረገው ማለት ነው ፊርዖን የሙሳ ነገር በጣም እየበዛ ሲመጣ ህዝቡ ሰበሰበና ኢኒ አኻፉል እኔ በጣም ስጋት ይሰማኛል አለ ፊርዖን እኮ ነው አዩበዲለ ዲናኩም ሙሳ ምናምን የሚባለው ሰው ዲናችሁን ያላችሁበትን መንገድ ያበላሻል ብዬ በጣም ስጋት አለኝ እነዚህ የግብፅን ህይወት አናኗር ስርዓት ባህል የሚንዱ ስርዓታችንን ባህላችንን የአያት ቅድሚያቶቻችንን መንገድ ለመናድ የሚንቀሳቀሱ በግልጽም በስውርም ምናምን ነው ያለው ፊርዖን ለምን ሶሻሊ ማህበረሰቡ ምን እንዲያደርጋቸው ቦይኮት እንዲያደርጉ ማህበረሰቡ ያገላል በቃ አሁን እኮ በጣም እኮ ተሰርቷል እኮ ሙስሊም ሲባል በቃ ሙስሊሙ በፍጹም ማቅረብ የማይፈልግ ማህበረሰብ አለ እኮ ኢቭን ኢትዮጵያ ውስጥ ያ በፍጹም ሶሻል ቦይኮቱ ከፍ ሲል እየተሳካ ሲመጣ ቀጥሎ ይወል አንተ ሲያፈጡብህ ዝም ካልክ
ሲናገሩሽ ዝም ካልሽ ከዛ ያድግና ስም ያወጡልሻል ዝም ካልሽ ጭፍንተኞች መሃይሞች ኋላ ቀሮች ምናምን ሲሉን ዝም ስንል ከዛ ከፊልና ያገሉሃል ማግለል ከፊልና የዜግነት መብት ይነጠቃል እንደ ዜጋ ማግኘት የሚገባ የእኩል ተጠቃሚነት የዜግነት መብት ይነጠቃል እና ምንም አትልም ቀስ እያለ ነው የሚያድገው ቀስ እያለ ነው የሚያድገው እንዴት ነው ግን አላህ እንድንኖር የሚፈልገው አላህ ቁርአን አውርዶ እየተቃወመ ያለው ምንድነው መልእክተኛው አለይሂ ሰላቱ ወሰለም በዜግነት የመኖር መብት አለው ምንም አይነት አስተሳሰብ አመለካከት ይኑረው የዜግነት መብቱ ከሃይማኖቱ ጋር ምንም ያገናኘው ነገር የለም ሰው በሃይማኖቱ ምክንያት መጠላት የለበትም ሰው በሚይዘው አስተሳሰብና መንገድ ምክንያት መጠላት የለበትም መቃወም ካልክ የምትፈልግ ከሆነ ሐሳቡን የምትቃወም አሁን ለማሳየት የፈለኩት ነገር በጊዜ ሂደት ከካራክተር አሴሲኔሽን ተነስቶ እስከ ዜግነት መብት መንጠቅ ደረጃ ይደርሳል ይሄ ደግሞ ስትራቴጂ ትላንትም በሰው ልጆች አለ ዛሬም አለ ወደፊትም ይኖራል ስራ ቦታ አንድ ሰው ተቀጥሮ እየተሰራ በጣም ስራ ቦታ የሚሰደቡ ሰዎች አሉ የሚረገጡ ሰዎች አሉ ራይት ለምንድን ነው የሚረገጡት ለምን አለቃ ድንበር የሚያልፈው ለምንድን ነው መጀመሪያ ዝም የተባለው ነገር አለ ተባችሁ ዝም ብሎ እኮ አይደለም ሲጎነትላት የመጎንተል ደረጃ ላይ የደረሰው የሆኑ ቃላቶች ነው መጀመሪያ የሚጀመረው እና ያንን ቃላቶች እሷ ቶለሬት አድርጋለች ከዛ መጨረሻ ፋይናሊ ላይ ነው እያለቀሰች ላንቺ የምትነግርሽ እንጂ እኮ መጀመሪያው እኮ the beginning እኮ ጥፋቱ እኮ እሷ ነው ገብታችኋል ጥፋቱ እሷ ነው ስል ያ ዝም ካልክ ኖ መባል ያለበት ነገር ኖ መባል አለበት ለማንም ኖ መባል አለበት እኛ ሀገር ኖ አልተለመደም ታውቃላችሁ ስለ ኖ አንድ ነገር ልንገራችሁ የለመደ አስቸጋሪ ነው የሆነ ሰዓት ላይ you have to have a plan you have to say no ሰዎች ምንም ይሁን ምንም ሪአክሽናቸው እመነኝ ተጠቀማለህ ኖ መባል ያለባቸውን ነገሮች ኖ ማለት መልመድ አለብን ማንንም ሳትፈራ አላህ ምን እያለ ነው እስቲ ላ ምን ይላል ላ ሌላኛው ትርጉም እኮ ኖ ማለት እኮ ነው ኖ ላ ኖ ማለት እኮ ነው ባይዘው እነሱ አሁን የሀገር ዜጋ አይደለም እያሉ ነው አይደለ አላህ እያለ ነው ኖ አንቀበልም ይሄን ሐሳብ ውድቅ እናደርጋለን ማለት ላ ليس الامر كما تظنون እናንተ እንደምታስቡት የዜግነት መብቱ የለውም የኛን መንገድ ስላልተከተለ ላ اقسم بهذا البلد وانت حل በዚህ ሀገር የመኖር ሙሉ ዜግነት መብት አለ ከዛ ቀጥሎ ምን ይላል ወዋሊዲው ወማ ወለድ እስከዛሬ ድረስ ቁርአን ውስጥ የምናቃቸው እንትኖች ሱረቱል በለድ ላይ ያለው ከሁሉም ይለያል ቁርአን ውስጥ አላህ ለመልእክተኛው አለይሂ ሰላቱ ወሰለም ሲከላከልና ያለ ቀደም ወየቁሉና ኢነሁ ለመጅኑን የሚለው ሱረቱል ቀለም ምዕራፍ 68 ቁጥር 51 ላይ ነው ያለው 52ኛው አያ ላይ ያልቃል ሱረቱል ቀለም ውስጥ ግን ማለት ነው ሚነል ቢዳያ ቢጊኒንጉ ሲጀምር ግን አላህ መልእክተኛውን ዲፌንድ አድርጎ ነው የሚጀምረው ወየቁሉና ኢነሁ ለመጅኑን የሚለው ከመስማታችን በፊት አላህ ዲፌንድ ነው ያደረገው ማ አንተ ቢኒዕመቲ ረቢከ ቢመጅኑን አንተ በጌታ ጸጋ ሙሌት ያለ ስትሆን በፍጹም ምን አይደለህም እብድ አይደለህም ከዛ መጨረሻ ላይ ክሳቸውን አልነገረም ወየቁሉና ኢነሁ ለመጅኑን ቁርአን ውስጥ አላህ መልእክተኛውን ካራክተር አሴሲኔሽን ሲደረግ እሳቸው ላይ አላህ ምን ያደርጋል ዲፌንድ ያደርጋል አንድ ምሳሌ ጨምርላችሁ ሱረቱል አልሐቃ ኖታችሁ ላይ ያለ ሱረቱል አልሐቃ ምዕራፍ 69 ቁጥር 42 ላይ ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን ከዛ በፊት ወላ ቢቀውሊ ሻኢሪን ቀሊለን ማ ትኡሚኑን የገጣሚ ንግግር አይደለም አታምኑም ምን ጥቂት አታምኑም ምን ወላ ቢቀውሊ ካሂን የጠንቋይ ንግግርም አይደለም ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹም አሁን የጠንቋይ ንግግር አይደለም የገጣሚ ንግግር አይደለም ካለ እነሱ ምን ብለዋል ማለት ነው አይባልም እሺ እንዳትሉ ገብታችኋል የገጣሚ ንግግር አይደለም ካለ ولا بقول شاعر قليلا ما تؤمنون ولا بقول كاهن قليلا ما تذكرون የጠንቋይም ንግግር አይደለም قليلا ما تذكر እነሱ ያሉት ነገር አለ ማለት አላህ ነፃ ወጣቸው ማለት ነው ሁለቱንም ክስ ነፃ ወጣ ኦኬ ቁርአን ውስጥ መልእክተኛው ሲከሰሱ ክሳቸውን አላህ ዲፌንድ ያደርግላቸው ለምሳሌ ወነጅሚ اذا هوى ما ضل صاحبكم وما غوى
ሱረቱ ተክዊር ምዕራፍ 81 ከዚህ በፊት የተማርነው ወማ ሳሂቡኩም ቢመጅኑን የሱረቱል በለድ ግን ከሁሉ ይለያል ከሁሉም ቁርአን ውስጥ ካለው ምንድነው ልዩ የሚያደርገው ሱረቱል በለድ ልዩ የሚያደርገው አላህ የተከላከለው ክስ ቀርቦባቸው እሳቸው የተደረገውን ካራክተር አሳሲኔሽን አይደለም የዜግነት መብት ለዜግነት መብት ጉዳይ ላይ ሱራ በጃለው ነው ያለው አላህ ለምን የዜግነት መብት it's not only about being a prophet ነብይ ስለሆነ ብቻ አይደለም መከላከልለት የዜግነት መብት ሰዋዊ ተፈጥሯዊ መብት ነው ህገ መንግስት ይሁናክ ይሄው ተፈጥሯዊ መብት ነው እነዚህ ሰዎች ድንበር አልፈዋል ይወለ ካራክተር አሳሲኔሽን ስድቡ ማንገላታቱ ምናምን it's because of ምንድነው ሪሳላው ነው so አዲስ የሪቮሉሽን ያስተሳሰብ ሪቮሉሽን ስለተነሳ ኦኬ ቶለሬት እናደርጋለን ምላሽ እንሰጣቸዋለን ኦኬ ወላ ቢቀውሊ ሻኢሪን ቀሊላን ማ ተኡሚኑን ወላ ቢቀውሊ ካሂኒን ቀሊላን ማ ተዘከሩን when it comes to ዜግነት come on ይሄ ድንበር አልፏል ይሄ ተፈጥሯዊ መብቱን ሁሉ እስከመንጠቅ ደርሷል لا اقسم بهذا البلد وانت حل بهذا البلد ሰው መደራደር የሌለበት ነገር ቢኖር በዜግነት የዜግነት ጥቅም የሚገባችሁ መቼ እንደሆነ ታውቃለህ የሰው ሀገር ሄደ በቪዛ መኖር ስትጀምር ያ ዜግነት በጣም ትልቅ ስጦታ ነው እሺ ከአላህ ዘንድ በጣም ትልቅ ስጦታ ነው እና አላህ ኢትዮጵያዊ ዜግነት ሲሰጥህ አላህ ይሳሳትም ባይዘው ምክንያት አለ ጥበብ አለ እና በቃ መውደድ አለብህ ከዛ ብዙ ነገሮችን ዲፕሊ ስታየው በጣም ብዙ የምትወደው ነገሮችን ታገኛለህ ዜግነት በጣም ትልቅ ጸጋ ነው በነገራችን ላይ የተነጠቀ ሰው ብቻና ብቻ ነው የሚያውቀው ያ ሰው የሚረዳው ግን አንዳንድ ጊዜ ሳንነጠቅ የዜግነትን ጥቅም ማወቅ ያስፈልጋል ኦኬ ገንብቶ ማስረከብ ለኛ አዲስ ነገር አይደለም ቴምር ፕሮፐርቲስ ነን በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጣናል ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ